ቅዱስ ሲኖዶስ በዛሬው ዕለት መግለጫ አውጥቷል በአቡነ ገብርኤል ላይ ማለት ነው። ፍጡር ቤዛ መሆን አይችልም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የጌታ ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? በምግባር ሰምነ ችግር የለም። ዋሸ የነሳ የገበል ጭቃ ነው አዋጅ ይላቸው። በ16 ምን ነበር ኪዳነ ምሕረት። ታዲያ እያወቃችሁ ዝም ትሉኛላችሁ? እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሮስ ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ 16 ነው ኪድዬ እናታችን ናትና ሁላችሁም እንኳን ለኪድዬ ወራዊ ክብረ በዓል በሰላም አደረሳችሁ አደረሰን። ዛሬም የተለያዩ መረጃዎችን ይዤላችሁ መጥቻለሁ። ሶሻል ሚዲያ ላይ ሲዘዋወር ተመልክታችሁታል ብዬ አስባለሁና ብፁዕ አቡነ ገብርኤል እመቤታችን ቤዛ አይደለችም ሲሉ ትምህርታቸው ላይ ተናግረዋልና እነሱን ርዕሰ ጉዳዮች የምንመለከት ይሆናል። ቪዲዮን ላይክ በማድረግ ጀምሩ። ነገ ማን ነበረች እንዴ? ምን ነው ዝም አላችሁ? በ16 ምን ነበር ኪዳነ ምሕረት። ታዲያ እያወቃችሁ ዝም ትሉኛላችሁ? እስኪ በኪዳነ ምሕረት አንዲት መርቃል መርቃችሁ የደከማችሁ ተስፋ ያጣችሁ ኪዳነ ምሕረት ታለመልምላችሁ። አሜን በሉ እስቲ ኮሜንት ላይ እናት አለኝ መታ። ሁላችሁም ኮሜንት ላይ የገባችሁ አሜን አሜን እያላችሁ ጻፉ። አሜን ያላችሁ ይሁንላችሁ ይደረግላችሁ። ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል። ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደሙን አፍሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ የተባሉ አሉ። ኃጥእ ጻድቅ ቤዛ ነው ይላል መጽሐፍ ምሳሌ። ይሄ ማለት ግን ኃጥእ ሰው ጻድቁን ሞቶ ያድነዋል ማለት አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል፣ ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆኑ። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይሄ ቃል ለዚህ ብቻ ነው። እያርግ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። ለመምህራችን ቃለ ሕይወት ያሰማልን። አሁን ደግሞ በመቀጠል መምህር መጋቢ አዲስ ምላሽ የሰጡበትን ቪዲዮ ተከታትለን
ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በምግባር ጸጥሬ ችግር የለብኝ። ሰው ሰረቀ፣ አመነዘረ፣ ዋሸ፣ የነሳ ይገበል ጭቃ ነው፣ አዋራ ነው፣ ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላችሁ። እኔ ያመንዝር፣ ስጋው አሸነፈው፣ ይጠጣ፣ ስጋው አሸነፈው፣ ይስረቅ፣ ስጋው አሸነፈው። ምን ብሎ ይስደባት? እሷ ልጅ ምን በደለችው? በተሰደደች፣ በተራበች፣ በተጠማች መስቀል ላይ የተቸነከረች አይታ እየየበላ ለኛ ህይወት በሆነች ምን አጠፋችና ነው? ቤዛዊተ ዓለም ግን ድንግል ማርያም ትባላለች? አትባልም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች? አትባልም። በደንብ ነው እንጂ የምትባለው የኔ ጌታ። መምህር ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ያስተላለፉት አንድ መልእክት አለና እሱን ተመልክተን እንመለስ። ዲያቆን ሄኖክ ኃይሌ በብፁዕ አቡነ ገብርኤል ስብከት ላይ ጠንከር ያለ ትችቱን ሰንዝሯል። ዲያቆን ሄኖክ ኃይሌ በጽሑፉ ላይ እንደዚህ አለ። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል ባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌሉ ሀባሎ ገደላ እየትጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍቱ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። ዲያቆን ሄኖክ ኃይሌ ይቀጥላል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁን ባለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰነበቱ። ያሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ኑፋቄ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን ወይም እምነት ብቻ የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየት ድንግል ማርያም ቤዛ ስትባል በሞቷ አዳነችን፣ ደሟን አፍሳ ነፃ ወጣችን ማለታችን አይደለም። የድንግል ማርያም ቤዛ መባል የሔዋን ምትክ፣ የሔዋን ለውጥ ማለት ነው። ሔዋን የመርገምን ድምፅ ሰምታ የሞት መጀመሪያ ቃየልን ወለደች። ድንግል ማርያም ግን የመልአኩ የቅዱስ ገብርኤልን የብስራት ድምፅ ሰምታ የሕይወት መገኛ የሆነውን ኢየሱስ ክርስቶስን ወልዳልናለች። ስለዚህ የሔዋን ለውጥ፣ የሔዋን ምትክ ቤዛ ትባላለች ማለት ነው። ሌላው ቤዛ ኩሉ የምትባልበት ደግሞ እንግዲህ ሔዋን የሁሉ እናት እንደሆነች ድንግል ማርያምም እንደ ለቅዱስ ዮሐንስ በመስቀል ስር ለተገኙ ሁሉ እንደ ቅዱስ ዮሐንስ ለኛም ማለት ነው ሁሉ እናት ናት።
ቤዛ ኩሉ የምትባልበት ለዚህ ነው ማለት ነው። የሁላችን እናት ስለሆነች በመስቀሉ ስር ለተገኘን በሙሉ ሔዋን በዓለም ውድቀት ውስጥ ቀድማ እንደተገኘች ድንግል ማርያም ደግሞ በዓለም ድነት ውስጥ ቀድማ የተገኘች ናትና በሔዋን ለውጥ ቤዛ ኩሉ ትባላለች ማለት ነው። እናታችን የቅድስት ድንግል ማርያም በረከቷ፣ ፍቅሯ፣ እናትነቷ፣ ምልጃዋ ዘወትር ከኛ ጋራ ይኑር። አሜን። ቅዱስ ሲኖዶስ በአቡነ ገብርኤል ላይ መግለጫ አውጥቷልና እሱ መረጃ ተመልክተን እንመለስ። ቋሚ ቅዱስ ሲኖዶስ በዛሬው ዕለት መግለጫ አውጥቷል በአቡነ ገብርኤል ላይ ማለት ነው። ከዚህ እንደሚከተለው አነብላችኋለሁ። ቋሚ ቅዱስ ሲኖዶስ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍነው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በመመልከት ውይይት አድርጓል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 2017 ዓ.ም ቀጠሮ ተይዟል የሚል ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ያወጣው። እግዚአብሔር ይመስገን እዚህ ድረስ ራሱ ደረጃ መድረሱ። እንግዲህ አርብ ዕለት ቅዱስ ሲኖዶስ የሚወስነውን ውሳኔ እንጠብቃለን ማለት ነው። ቆፍጠን ያለ ጠንከር ያለ ውሳኔ እንደሚያስተላልፍ ቅዱስ ሲኖዶስ ተስፋ እናደርጋለን። እግዚአብሔር ይጨመርበት። የአርብ ሰው ይበለን። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ቅዱስ ሲኖዶሱ ያስተላለፉትን መልእክት ተመልክታችኋልና ለአርብ ቀጠሮ ሰጥቷል። መረጃውን እየተከታተልኩ ማደረሳችሁ ነው የሚሆነው። ለዚህ ቻናል አዲስ ሆናችሁ ድጋሚ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳረሱ እናመሰግናለን። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም